ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ አደረሰን እላለሁ። በዓሉ የሰላም የጤና የደስታ እንዲሆንልን እመኛለሁ። ሁላችንም በያላችሁበት የሰላም በዓል ይሆንላችሁ ይሆንልን። ከዚህም በመቀጠል ማለት ነው ዛሬ የኢትዮጵያ ኢድ ነው፣ ጾም ተፈቷል ምናምን አልኳት። ጾማችሁ ተፈቷል እና ምን አዘጋጀሽ ምን ሰራሽ ምናምን አለችኝ ማለት ነው። አይ ምንም አላዘጋጀውም ምናምን ስላት፣ አይ ሰራሪ ዳቦም ጋግሪ እንጀራም የምትፈልጊውን ነገር እዘዥኝና አመጣልሻለሁ፣ ሰራሪና ከጓደኞች ጋር ተቀላቅለሽ ወይ ምናምን አለችኝ ትናንት። እሺ አልኳት። ከዛ እሷም እንጀራ ምናምን ገዛ ስታመጣችልኝ እንጀራ ዳቦ ራሱ ይዛ መጣች ማለት ነው። ይሄ እንትን እንደው ቢጫ ዳቦ ጣፋጭ ዳቦ እኔ ቤቴ ጋግሬ ያለው ዶሮም ሰርቻለሁ። እሱንም ይዛ መጣች። ከዛ በተጨማሪ ደግሞ ነይ ያለችኝ ማለት ነው። ነይ ብላ ጠራችኝ። አቤት ብዬ ስሄድ ይሄን ሰጠችኝ ማለት ነው። እኔ ደግሞ ምንድን ነው ብዬ ምን አይነት ስጦታ ነው ብዬ በቃ ለመናገር ሁሉ ለማመስገን ሁሉ ቃላት አጠረኝ። ወይኔ እንደው ጊዜና ክልቱ እንዴት ትወደኛለች ብዬ እስካየው ድረስ ቸኩዬ በቃ ሸሚዞኝ ማለት ነው ከሷ ጋር ዞር እስከምን ድረስ። ከዛ ይዤ መኝታ ቤት ከገባው በኋላ ከፍቼ አየዋለሁ። ቸኮሌት ነው። ከፍቼ ሳየው ቸኮሌት ነው። አይገርማችሁም? እንዴት እንዳፈርኩ ሸሚዞኝ ስትሰጠኝ በቃ መጨረሻ ጎንበስ ማለት ነው ያቃተኝ። በቃ ሹክክ ብዬ ካጠገቧ ጠፍቼ ምንድን ነው ብዬ ለማየት እኔ ወርቅ ነው የመሰለኝ ማለት ነው። እና ዛሬ እንደዚህ ተሸውጃለሁ እላችኋለሁ። ከዛ በኋላ እንደዛ መጀመሪያ ፍሬ የነበረውን ያው አካብጄ የነበረውን ራሴ ቀለል ማድረግ ጀመርኩ ማለት ነው። እና ሴትዮዋ በቸኮሌት በእንደዚህ አይነት ስጦታ ሸወደችኝ። አይገርማችሁም? ሁሉ ነገር በካርቶን ነው እነሱ ጋር። ትንሽዬው እቃም በካርቶን ተደርጎ ነው የሚመጣው። እናትዬ እኛ ትልቅ ነገር የመሰለን መስሎኝ ተቀብዬ ከዛ ሳየው ያው ቸኮሌት ነው። እግዚአብሔር ይስጥልኝ ብዬ ቸኮሌቴን በላው እላችኋለሁ። እና በዓል እንዴት ነው? ሁሉ ሰላም አሪፍ ነው? በያላችሁበት ሰላማችሁ ይብዛ። እኔም ያው ከጓደኞቼ ጋር ሳልፌያለሁ። በዓልን ደስ ይል ነበረ። ያው ስላልተመቸኝ ቪዲዮ አልቀረጽኩላችሁም እና አሁን ወደ ቤቴ ተመልሼ ነው ብቻዬን ውሎዬን ላውራችሁ ብዬ እና አሪፍ ነበረ። ያው እዛው ሀገራችን ሆነን ከቤተሰቦቻችን ጋር ሆነን ማሳለፍ እና ሰው ሀገር ሆኖ ማሳለፍ ይለያያል። ምንም ቢሞላ ምንም ቢሆን ድባቡ ራሱ የምንለብሰው ልብስ ራሱ በቃ ቄጤማ ጎዝጉዘን ዳቦውን ጠላውን በዛ በዚህ ስናደርገው ቤቱ ሞቅ ይላል። በቃ የበዓሉ ውበት የእውነት ጎልቶ ይወጣል ማለት ነው። እዚህ የፈለገ ብንበላ የፈለገ ብንለብስ ሙዚቃው ይቀሰቅሳል። በቃ ሱስ ነው የሚያደርገው። አሁን እዛ ያላችሁ ገበያ ስትወጡ ምን ይሰማችኋል? መግዛት የማትፈልጉትን ነገር ሁሉ ነው ገዝታችሁ የምትገቡት። ምክንያቱም በዓል ነው እና በዓል በጣም አሪፍ ነበረ። በጥሩ ሁኔታ አሳልፈናል ከጓደኞቼ ጋር። ያው እናንተ ጋርም በጥሩ ሁኔታ አሳልፋችኋል ብዬ አስባለሁ። መልካም በዓል ይሁንላችሁ። በተረፈ እህቶቼ ወንድሞቼ በያላችሁበት ሰላማችሁ ይብዛ። ያው ዋናው ጤና ነው። የፈለግን ጊዜ ሀገራችን ገብተን በዓል ማክበር እንችላለን፣ የፈለግነውን ማድረግ እንችላለን እና ጤና ይስጠን ለማለት ነው። እግዚአብሔር ፈቃድ ይሁን። በተረፈ በርቱ፣ አትጨናነቁ፣ አታስቡ። በዓል ሲመጣ በጣም ይከፋል፣ ይጨንቃል። ልናለቅስ ሁሉ እንችላለን፣ ግን ዓላማ ያለው ሰው አያለቅስም። ምክንያቱም ስንሰደድ ራሱ
ምን አስበን እንደመጣ እናውቀዋለን። እዚህም ሆነን ምን ፈልገን እንደተቀመጥን እናውቀዋለን። ስለዚህ ያንን ነገር የመጣንበትን አላማችን ሴቭ ማድረግ፣ እዛ ደግሞ እቀጥላለሁ እስከዚህ ጊዜ ችግር የለም ምናምን ብሎ ማሰብ አይደለም። 2 ዓመት ማለት በጣም ትንሽ ናት። ገንዘብ ግን አንይዝበትም። እዛው ቁጭ እንዳለ 2 ዓመቱ ያልቃል። ምንም ብር ሳንይዝ እንደገና ሌላ ዓመት እንጨምራለን ማለት ነው። ይሄ ዋጋ የለውም። ቢያንስ ብር ይዘን የ2 ዓመት ቢያንስ የ1 ዓመት ከግማሽ የሆነ ነገር ብንይዝ ከዛ ቀጥለን ደግሞ 2 ዓመቱ እንደምንም ሰርተን ብንጨምርበት የተሻለ ነገር ልናደርግ እንችላለን። ያለበለዛ እዚሁ እየሰራን መኖር ነው። መጨረሻ ላይ ያው መጨረሻችን አያምርም። ቤት ደግሞ አለመቀያየር ነው እህቶቼ። ቤት አለመቀያየር፣ የመጣችሁበት ቤት የመጨረሻ የግድ ካልሆነ እዛው ጠንክሮ መስራት ነው። እዛው እስክትለምዱት ነው የሚከብዳችሁ። ከለመዳችሁት በኋላ በቃ ምንም ነገር። ስለዚህ የመጣችሁበት ቤት ጠንከር ብላችሁ መስራት፣ ስትሰሩ ውጤታማ ትሆናላችሁ። ያሰባችሁት ነገር እየተሳካ ይሄዳል። ለምሳሌ ወደዚህ ትመጡ ተበድራችሁ ከሆነ የመጣችሁት ያንን ብድር ትከፍያለሽ፣ ይቀልሻል። ከዛ በቀጣይ ደግሞ ለዚህ የምትይው ነገር እያስተካከልሽ ነው የምትሄጂው። ያለበለዚያ አንዱ ቤት የምንቀይር ከሆነ እዳችንም ሳንከፍል የኛም ወጪ እየበዛ ገንዘብም ሳይኖረን እንዲሁ እንደባከንን እንኖራለን ማለት ነው። ስለዚህ ጠንክረን እንስራ። በተለይ ለአዳዲሶች እስከምንለምደው ይከብዳል። እኛ ራሱ ልምድ ያለን ይከብደናል። ከለመድነው በኋላ ግን ያው ሲስተሙን ራሳችን ስለምናውቀው ምንም መስሎ አይታየንም ማለት ነውና ጠንክራችሁ ስሩ። ቤት ትቀይሪያለሽ፣ ሌላ ቤት አስገባሻለሁ፣ መቀየር ይቻላል ሲሏችሁ እውነት እንዳይመስላችሁ። የዋሰ ቤት ሊገጥማችሁ ይችላል። የተሻለ እንዳለ ሁሉ የባሰ ቤት ሊገጥማችሁ ይችላል። ስለዚህ እዛው የመጣችሁበት ቤት ወጥራችሁ መስራት ነው። የቤት ምናልባት ደህና ሆኖ ግን አንቺ ስላላወቅሽው ነው። ቤት እቀይራለሁ ብለሽ ስለምታስቢ ብቻ ከዛ ቤት ጋር ላትስማሚ ትችያለሽ። ግን ራስሽ እንዳሰራርሽ እንዳያያዙ እያደረግሽ እየሰራችሁ ቀስ እያላችሁ እየተላመዳችሁ ከዛ በኋላ ቀላል ነው። ለፈለጋችሁ አድርጋችሁ መስራት ትችላላችሁ። እና ቀይራለሁ ቤት ቀይሬ ሌላ ቦታ ሄጄ መስራት እችላለሁ እያላችሁ አትትገቡ። የሚቀጥለው ቤትም ላይ መቻችሁ ይችላል። የቀጣይ እንደገና ሌላ 5 ወር 6 ወር ሁሉ ልትቀመጡ ትችላላችሁ፣ በኪሳራ ማለት ነው። ሁሉ ነገር ኪሳራ፣ ትርፍ የሌለው ኪሳራ። ስለዚህ ጠንክራችሁ ስሩ እህቶቼ፣ አትፍሩ። መጀመሪያውም ስትመጡ አዲስ ልጆች ትፈራላችሁ፣ ግርግር ይላችኋል። እነሱ ያው ይጮሃሉ፣ ስለሚጮሁ ድንብርብር እንላለን። መደነባበር የለባችሁም። የሆነ ረጋ ማለት፣ ቀስ ብላችሁ ማዳመጥ። ስለማታውቁ አይጫናችሁም። ያው ይጮሃሉ፣ ግን ቀስ እያሉ ያስተምሯችኋል፣ ያውቃሉ እነሱም። እና ቀስ እያላችሁ ያንን ነገር ሲጠሯችሁ ደግሞ ወዲያው አለመርገብገብ፣ ሲጠሯችሁ ቶሎ እየሮጡ አለመሄድ፣ ድንብርብር አለማለት፣ ቀስ ብሎ መሄድ። እንደዛ ካስለመዳችኋቸው ሁልጊዜም እንደዛ ነው የሚፈልጉት። ግን የሆነ አጠገባችሁ ያለውን እቃ ራሳቸው አንስተው እንዲወስዱ ማድረግ። ለምሳሌ እናንተ ፎቅ ናችሁ፣ እዚህ ጋር ያለውን ውሃ ቀብኝ ለማለት ይጠሯቸዋል። እንደዛ እንዳያደርጉ እነሱም እንዲሰሩ እንዲለምዱ ማድረግ ነው እንጂ ከፎቅ ወርደሽ ገና
አጠገባቸው ያለውን ውሃ አቀብለሽ መልሰሽ ፎቅ መውጣት የለብሽም። ስለዚህ አትርገብገቡ፣ ቀስ በሉ፣ አትደንግጡ ሲጠሯችሁ ማለት ነው። እና ሆዳ ይባሳችሁ፣ ራሳችሁን ጠብቁ። እና ዛሬ ያው በዓል ነው። እንኳን አደረሳችሁ ለማለት ነው። አመሰግናለሁ።